ጠንካራ የሲቪል ሰርቪስ ተቋምን ለመገንባት ሪፎርሙን ተግባራዊ ማድረግ እንደሚገባ የፍኖተ ሰላም ከተማ አስተዳደር ገለጸ። ሐሰተኛ የትምህርት ማስረጃ ማጣራትም የሪፎርሙ አንድ አካል መሆኑ ተብራርቷል። ንጉስን ታየው ዝርዝር አለው። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት የመንግስት አገልግሎትና አስተዳደር ሪፎርም የንቅናቄ መድረክ አካሂደዋል። በመድረኩ የተገኙት የፍኖተ ሰላም ከተማ አስተዳደር ምክትል ከንቲባ ጊዜው ደጋረገ ሁለንተናዊ ለውጥ ለማምጣትና እየገጠሙ ያሉ ችግሮችን በዘላቂነት ለመፍታት የሲቪል ሰርቪስ ሪፎርሙ ወሳኝ መሆኑን ገልጸዋል። ለዚህም እውቀትን፣ ቴክኖሎጂንና ክህሎትን መሰረት ያደረገውን ሪፎርሙን ተግባራዊ ለማድረግ መስራት ይገባል ብለዋል። የዚህን ሀገር ሁለንተናዊ ለውጥ እናሳድግ ከተባለ እንቀይር ከተባለ እየገጠሙን ያሉ ችግሮችን በዘላቂነት እንቀይር ከተባለ ዋናው ሪፎርም የሲቪል ሰርቪሱ ነው፣ የአገልግሎት አሰጣጣችን ነው። ይሄ የሲቪል ሰርቪስ ሪፎርም ሁሉን አቀፍ ነው። እውቀትን፣ ቴክኖሎጂን እና ክህሎትን በሚሞላ መንገድ የተዘጋጀ ነው ማለት ነው። የመድረኩ ተሳታፊዎችም የማህበረሰቡን አገልግሎት አሰጣጥ በሚፈለገው ልክ ለመስጠት እውቀትና ቁርጠኝነት ወሳኝ መሆኑን አንስተዋል። በተለይም በየጊዜው የሚከሰቱ ችግሮችን ለመፍታት አሰራሮችን በማሻሻል መረጃዎችን ወደ ዲጂታል መቀየር እንደሚገባም አሳስበዋል። መመሪያና ደንቦችን፣ አሰራሮችን በደንብ ግልጽ ሆኖ የተረዳ የባለ ጉዳዮችን ችግር የጉዳያቸው መነሻው ምንድነው፣ ምንጩ ምንድነው፣ መንስኤው ምንድነው የሚለውን በደንብ ለይቶ የዜጎችን እርካታ በተለይ ላቀረቡት አቤቱታ አፋጣኝና ቀልጣፋ የሆነ ውሳኔ መስጠት ላይ የሚደረገው ጥረት እንዳለ ሆኖ ውስንነቶች ግን አሉ። መሬትን ዲጂታል አድርገን እንዴት አድርገን እናስተዳድር ነው። ይህን ካላረገን መሬት ላይ እያንዳንዱ ህገወጥ አነጣጥሮ ነው እየመጣ ያለ። ይህን ችግር ለመፍታት ደግሞ ምንድነው መሬትን ዲጂታል በሆነ መንገድ ማስተዳደር፣ ሶፍትዌር እንዲያበለጽጉ ለቴክኒክና ሙያ ኮሌጅ ድን ጋራም አጭር ውይይት ያደረገንበትና ቀጣይ ለዚህ የሚሆን ሶፍትዌር ያዘጋጁልናል ብለን እናምናለን። ሪፎርሙ ሰራተኛው በአመለካከት በእውቀትና በአቅሙ ተለክቶ እንዲያገለግል የሚያስችል መሆኑን የፍኖተ ሰላም ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ ሙላት ቸኮል ገልጸዋል። ሐሰተኛ የትምህርት ማስረጃ ማጣራትም የሪፎርሙ አንድ አካል መሆኑን አብራርተዋል። ሪፎርሙ ሲሰራ ቀልጣፋ፣ ውጤታማና አገልግሎት ለአገልግሎት እንዲሰጥ ይፈልጋል። ሰራተኛው ወይም ባለሙያው ደግሞ በአመለካከቱ፣ በአስተሳሰቡ፣ በእውቀቱና በክህሎቱ የተለካ የሚሆን ስራ ይሰራል ማለት ነው። እዚህ ጎን ለጎን ላይ የሐሰተኛ ትምህርት ማስረጃ፣ የሐሰተኛ የስራ ልምድ፣ የሐሰተኛ የሕክምና ማስረጃ፣ የሐሰተኛ የፍትህ አካላት ማስረጃዎችን የማጣራት ስራ በዚህ ስራ የሚሰራ ነው የሚሆነው። አዲስ በሚከናወነው የመንግስት አስተዳደር አገልግሎት አሰጣጥ ለተግባራዊነቱ ሁሉም መስራት እንደሚገባም በመድረኩ ተጠቁመዋል።